ሰላም አድማጮቻችን ድሮና ዘንድሮ ተመልሷል። ዛሬ ደግሞ ሰባዎቹና የሰማኒያዎቹ የኢትዮጵያ ሙዚቃ ክስተት የነበረው ነዋይ ደበበ ከሌላዋ የሙዚቃ ፈርጥ ሐመልማል አማተ ጋር ሸጌ ከሐረር ናት ውቢት ከድሬ ናት እያሉ የተጫወቱትን ማራኪ ዜማ አቤሴሎም ይጎና ኢየሩሳሌም ጌቱ ውብ አድርገው በድጋሚ ተጫውተውታል። ለዛሬ ድሮና ዘንድሮ ይዘንላችሁ የቀረብነው ይህንኑ ነው። ልጅት ካድሬ ናት ቆንጂት ከሐረር ናት ሸጋ ሸዋና ካልየ በሀሳቤ የዋኘው አዲስ ሸገር መሰዋየ ሸጌ ከሐረር ናት ልጅት ካድሬ ናት ቆንጂት ከሐረር ናት ሸጋ ሸጋ ሸዋና ካልየ የፍቅር ሀገር ነው አቤት የተዋለድሽበት ደግ ደግ ካፈራው ደስታ ከሞላበት የሸጋ ሀገር ነው እየተናገረለት ሐረር አዋሽ ማዶ አቤት አቤት ቆንጆ ልጅ ሞላበት አቤት 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 ሸምስል ከጎኔ አቤት አቤት እያለሁ የለሁ አቤት 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 ያኔ አቤት አቤት ፍቅር እንዲህ ያምራል አቤት አቤት ከአገር ልጅ ሲውሉ አቤት አቤት ከአበባማ አበባ አቤት 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 አዲስ ነህ እያሉ አቤት አቤት ጉዳይ ኖሮት ልቤ ገሰገሰ እረፍት አያገኝም ፈጥኖ ካልደረሰ እሰየኔ ሸጋ የኔ ለጋ ድንገት ያሽው ልቤን ሲዘናጋ እሰየኔ ሸጋ የኔ ለጋ ድንገት ያስከው ልቤን ሲዘናጋ ልቤ ድሬ ወዶ ያውቀርገልሽ ከዚራ ጥላ ስር ተነጥፎልሽ እሰየኔ ሸጋ የኔ ሎጋ ድንገት ያስከው ልቤን ሲዘናጋ ግባ ሐረር ልቤ ክረም ጨርጨር ድሬ ደርሰህ ውደቅ መጋላደር ኧረ ስንቱን ልበል ስንቱን የአዲስ ልጅ ማራለሁ ካንደበት ሐመልማልና ነዋይ ደበበን ከልብ እናመሰግናለን። አቤሴሎምን ትንሹ ነዋይ ብየዋለሁ። እናንተስ እንዴት ታዩታላችሁ? ሸጌ ከሐረር ናት ልጅት ከድሬ ናት ቆንጂት ከሐረር ናት ሸጋ ሸጋ ሸዋና ካልየ በሀሳቤ የዋኘው አዲስ ሸገር መሃል ሰዋየው ሸጌ ከሐረር ናት ልጅት ከድሬ ናት ቆንጂት ከሐረር ናት ሸጋ ሸጋ ሸዋና ካልየ በሀሳቤ የዋኘው አዲስ ሸገር መሃል ሰዋየው የፍቅር ሀገር ነው አቤት 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 የተዋለድሽበት አቤት አቤት ደግ ደግ ካፈራው አቤት አቤት ደስታ ከሞላበት አቤት አቤት የሸጋ ሀገር ነው አቤት 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 የተነገረለት አቤት አቤት ከሐረር አዋሽ ማዶ አቤት 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 ቆንጆ ልጅ የሞላበት አቤት አቤት ይቀልጠፍጠፍ ይልና አቤት 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 ሸምስል ከጎኔ አቤት አቤት እያለሁ የለሁ አቤት 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 ያኔ አቤት አቤት ፍቅር እንዲህ ያምራል አቤት 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 ከአገር ሲውሉ አቤት አቤት ከአበባማ አበባ አቤት 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 አዲስ ነህ እያሉ አቤት አቤት ሐረርም ሐረር ናት የፍቅር
ጉዳይ ኖሮት ልቤ ገሰገሰ እረፍት አያገኝም ፈጥኖ ካልደረሰ እሰይ የኔ ሸጋ የኔ ሎጋ ድንገት ያሸው ልቤን ሲዘናጋ ሰየኔ ሸካኝ ሎጋ ድንገት ያስከው ልቤን ሲዘናጋ ልቤ ድሬ ወንዶ ያውቀረልሽ ከዚናው ጥናም ስር ተለጥፎልሽ ሰየኔ ሸካኝ ሎጋ ድንገት ያስከው ልቤን ሲዘናጋ ግባ ሐረር ልቤ ክረም ጨርጨር ድሬ ደርሰው ለከ መቃላዶ ስንቱ ስንቱ ልበል ስንቱ የአዲስ ልጅ ማራለው ካንባ በዚህ ድሮና ዘንድሮ በተሰኘ ፕሮግራማችን ቀደም ብሎ የተዘፈኑ ዘፈኖችንና በድጋሚ ደግሞ በአዲስ መልክ የተሰሩትን በምን አይነት ሁኔታ ሰሯቸው የሚለውን እናነጻጽራለን። ለሙዚቃው አርቲስቶቹን ከልብ እናመሰግናለን። መልካም ቆይታ።